እኔንም ነው ያሳቀኝ። በኋላ ደንግጬ አቤት ብለዋለሁ። ስምህ ነው ወይም ብሎ ተረፈ። አንዱ ከዚህ የባሰነ የሳኩት ሁሉ ስንት አይነት ጉድ እንዳለ የመስቀል አበባ ቡትል ቤተሰቡ ተሰብስበዋል። አንተም ተሰብስበሃል እንዴ? ቡትል ፋኖሴ ከልጅሽና ከባለቤትሽ ጋር እየተጫወትሽ ነው? ምን ሆነ ነው የኔ ልጅ? አቶ ኖላዊ በጣም ተናደደ። ያው እንዳያችሁት በጣም ከቡቱሌ ጋር ተጣልተው ተደባደቡ። ቡቱሌ ጉዳ መጣ። ሰክሮ እየተንገዳገደ መጥቶ ፋኖሴንና ሀንዬን ደበደባቸው። ሀንዬ ምስኪን መሬት ላይ ወደቀች። በጣም ያሳዝናል። ይሄ ሰውዬ በዚህ እድሜ መስከር ከጀመረማ ትንሽ ከቆየ በጣም ከባድ ነው። አቶ ኖላዊ በጣም ተናዶ ውጭ ላይ ልኩን ሰጥቶት ወደ ውጭ አባሮት የሚያስፈልገውን ቡጢ ሞዱላ ሰጠው። እሱም ተናዶ ወደ ቤት ሳይድም አይቀር ሰክሯል። ግን በጣም ያሳዝናል። ወደ ውስጥ ያለው ነገር በጣም ተጎዳ፣ ተገለባበጠ። ልጁ ምንም ማድረግ አልቻለችም። ሀንዬም በጩኸት አንዴ ፋኖሴን አንዴ ደግሞ አባቷና ቡቱሌ ለማገላገል ወዲህ ወዳ ስትል ምስኪን ሀና በጣም አሳዘነችኝ። ከዛ አቶ ኖላዊ ስራውን ሰጥቼው መጣ ብሎ በሩን ዘግቶ ገባ። ሀንዬም በቃ አባዬ ይቅርብ፣ ካሁን በኋላ ከእሱ ጋር ማጣላ ያለውን ነገር ይጨርሳል ብላ ዝም አለች። እሱ ነገሮችን ለማባባስ አልፈለገችም እና ቡቱሌ ግን ሲጠጣ የሚያደርገውን አያውቅም። ከዛ ትንሣኤና ምናሴ ቤት ውስጥ አብሮ እያወሩ ነበርና ያለውን አልጋዋን አነጣጥፎላት ወደ ቤት ሊመለስ ነበርና በቃ ብሎ እሷን ብድግ አደረገና ካስተኛት በኋላ እኔ ወደ ቤት ልሄድ እፈልጋለሁ ትንሣኤ በይደን አደር ያላት። እሷም ግን እኮ አንድ ነገር ላስቸግር አለችው። ዛሬ እዚህ ብታድር እፈልጋለሁ አለች። አይ እንድታድር እኔ እንደማድር አልፈልግም፣ እናቴ እኮ ብቻዋን ነው ያለችው፣ አንደኛ ውጭ አድሬ ማላቅምና ስለዚህ ማድር አልፈልግም ስትል በቃ እሺ ይቅርታ ካስጨነቅኩ አለች። በቃ ምንም ነገር ማድረግ አልችልም፣ ግን እኔ እኮ ውጭ አድር ስለማላቅ ነው እንጂ አንቺን ለማስከፋት ፈልጌ ያለም ትንሣኤ ያላት። ችግር ግን እኔ ሳልኖር እንዴት ነው አንቺ የምተኙ? ከውቸር ወርደሽ አይከብደኝም፣ እንደምንም አድርጌ ወርጄ ተኛለሁ፣ እሱ ችግር የለውም ማለት። ከዛ እናቱ ጋር ደወለና እማዬ ዛሬ አልመጣም አላት። እናትየዋም በጣም ተበሳጨችና ለምን አለችው። አይ በቃ እማዬ እንዳታስቢ አለች። ከዛ በጣም ተበሳጭታ ከድንብላል ጋር እራትም አልበላ። ድንብላል ደግሞ ምን ችግር አለው ልጅ እኮ ወጣት ነው፣ አንዳንዴ ውጭም ያድራል። ዝም በሉትዬ ደግሞ ምን ሆኖ ነው እርስዎ እንደዚህ የሚሆኑታል? አይ በቃ ልጆቼ በቃ ጥሎኝ ይሄዱ። ሰላምዬም ውጭ አዳ ማታውቀው ውጭ እያደረች ነው። አሁን ደግሞ ምናሴ ተደገምላ በጣም ተበሳጨች። በቃ ማዘር እንደዚህ ማይሆኑትዬ ብላ አባብላ ምግቡም ካብሮ እንዲበሉ በቃ ምግቡን አቅርቢ፣ በዛው የእጅ ውሃ አምጪ አለቻት። እሺ በቃ ትዬ ብላ ወደ ማዕድ ቤቱ ሄደች ምግብ ልታመጣ። ትንሣኤ ሌሊት ነቅታ ስታይ ምናሴ ድፍት ብሎ ተኝቷል። ወይኔ ይሄ ምናሴ ድሮ ማቆ ምናሴ ነው እንደዚህ ትንሽ ፍራሽ ላይ ኩርምት ብሎ የሚተኛለች። ከዛ ልብሱን ሳባ አርጋ ትንሽ አለባብሳ ተኛች። ድንገት ነቃና ትንሣኤ አላት። ምን እያረሽ ነው? አልተኛሽም ስላት ተኝቼ ነበር ግን ያንተን እያየው ነበር፣ ግን ህልሜ ድሮ የህልም የማስበው ህልም ሁሉ እውነት ሆነልኝ። ምናሴ ህልሜና እንቆቅልሽ ዛሬ ተፈታልኝ ወንድሜ እያለች በጣም በቃ ውስጧ በጣም ብዙ ነገር እያሰበ ነው። በጣም ማስበው ነገር ያ ነገር በህልም ነው ወይስ በእውኔ ነው እኔ ጋር እየተኛ ያለው ምናሴ ነው ወይስ ወይ ደስ ሲልትል እያለች ያንን ድሮ የጻፈችውን ነገር ከፈት አድርጋ ማየት ጀመረች። የድሮ ምጽፈው ዲያሪዋን ማንበብ ጀመረች። እሱን እያየች ምናሴ አንድ ቀን በሀሳቧ እሱ መንገድ ላይ አይቷት እንደሚያመውና አንድ ቀን ዝም ብሎ እንዳለፋት ነገራት። እኔ እኮ ለምንድነው የዘጋሽን ብዬ ነበር የመጣሁት፣ ነገር ግን እኔ እኮ አንቺን ሳላይ ቀረች ሳይሆን አሞኝ እዚህ ጋር እንዳይጥለኝ ብዬ ነው። አንዳንዴ እኮ ይጥለኛል እና አሁን ተሻለ በቃ ፈጣሪ ፈጨረሱ ይማር ብላ ያን ነገር እያስታወሰች አሁን ደው ምናሴ እጇ ላይ ወድቆ ስታይ በጣም ተደሰተች። ከዛ ምናሴ ሲነቃ ያንን ዲያሪ ሊቀበላ ስል
ዲያሪውን አትሰጥም ብላ ቦርሳ ውስጥ መልሳ ቆለፈችበት። እሱም በቃ እንተኛ ብሎ ሁለቱም ተፋጠው እዛው ሰማይ ሰማይ እያዩ ከዛ ተኙ። ጠዋት ደግሞ እህቷ አንኳኳች በሩን። ስታንኳኳ እነሱም ተኝተው ነበር። ማን በሩን ይክፈት? ከዛ በሩን ከፍታ ገባችባቸው ትሁት ስታየው ደነገጠች። ምናሴ እዚህ አድረህ ነው ወይስ እዚህ አሁን መተ ነው? አይ አሁን መጥቼ ነው አድሬ ነው የተንተባተበ። አንተ ልጅ ንገረኝ፣ እዚህ አድረ ነው ስትለው አድሬ አይደለም በቃ ባድር ነው ምን ችግር አለ? ነገር ግን ምን ችግር አለ ቢያድር? አንቺ እኮ በጣም ትጠይኛለሽ። ግን ምን አረጌሽ ነው? ግን ደግሞ ትንሣኤን ትያት እንዳታስጨንቀት አለ። አንተ መቼ አስጨነቋት? ምንም አላረጋትም። በልተነት እናውጣ ብላ ምናሴን ከዛ አባረረችው። ምናሴን በጣም ተናዶ ከዛ ምንም ነገር ማድረግ ስላልቻለ ብቻ ተነስቶ ከዛ ቤት ወጣ። እሷም ትሁትም በጣም ተበሳጭታ ልክ እንደመጣች እኔ ከስራ ነው የመጣው ደክሞኛል ብላ እህቷ እያለቀሰች ነበርና ትንሣኤ እሷ ምንም ሳታናግራት ዞር አለችና ሽፍን ብላ ተኛች። ከዛ ትንሣኤ በጣም ተበሳጨች። ወይኔ ያለች አለቀሰች፣ ግን ምንም ነገር አልመሰላትም። እሷም ትሁትም ስለምትወደው ምናሴን ይህን ነገር ስታይ በጣም መጥፎ ነገር እንደተፈጠረ ነበር ያሰበችው። ሀና በጠዋት መንገድ ላይ ጠብቃ ቡቱሌ ልክ ልኩን ነገረችው። ካሁን በኋላ አባቴ አጠገብ ብትደርስና ከዛ ፋኖሴ እኛ በርጋ እንዳደርስ ብላ ሰድባሃለች። ልክ ልክን ትነግረሃለች። ፍጹም እኛ ጋር እንደምን አርገ ይሄን ምን አርጊያችሁ ነው? እኔ ምን ባረጋችሁ ነው ብላ ተናገረች። አይም አለ እሱ ቡቱሌ ምንም ነገር ባታረግ ማታስታውስ ከሆነ የራስ ጉዳይ። አንተ ማን ነበር ስምህንም አልፈልግም። ስሜን ጠፋብሽ አላት ቡቱሌ። አዎ ጠፍቶብኛል፣ ነገር ግን እኛ ደጅ እንዳደርስ ካሁን በኋላ አባቴም ሆነ ፋኑሴ ጋር እንዳደርስ እሷም ላይ አልፈልግም ብለሃለች አለች። ከዛ በጣም ተደነገጠና ምን አረጊያት ቢሆን ነው ይሄን ያህል ፋኖሴ ይሄን ነገር ልትለኝ የቻለችው? ይሄን ነገር በፍጹም ማመን አልችልም። ምክንያቱም እኔና ፋኖሴ ብዙ ደግና ብዙ መጥፎ ነገሮችን ያሳልፈናል። ይሄ ነገር የሆነ ነገር ባረጋት ነው እንጂ በቀላሉ እንደዚህ ይህን ነገር አትልክብኝም ማለት። አቶ ኖላዊ ጠዋት ተነስቶ ቁርሱን እየበሉ ይሄ ቡቱሌ ካሁን በኋላ እዚህ እንዳይደርስ ብላስትል ምን ችግር አለው? ያው ወጣት ስለሆነ እኮ አንዳንዴ ያጠፋል፣ ተይው እንጂ አለ አቶ ኖላዊ። እሷ ግን ፋኖሴ በፍጹም መስማት አልፈልግም፣ ይሄን ነገር ማየትም ሆነ መስማት አልፈልግም፣ እዚህ እንዳይመጣ መማር አለበት፣ ይቅርማ አይለው ማለች። አይ እንድጥሩ አላረግሽም ብሏት እሱም ወደ ስራው ሄደ። ከዛ ድንብላል ጠዋት ተነስታ ምናሴን ፍለጋ ሄደች። ስራ ቦታው ጫማ እየሰራ ነበርና እንዴት ነህ ግርማይ አለችው። ደህና ነኝ እና ምን ሆነህ የጠፋኸው? ግን ጓደኞቼ ጋር አድሬ ነው በሰላም በቃ ነይ እስቲ ምግብ ይዛላት ሄደች። ምግብ አብሮ ምግቡን በሉና አንቺ እኮ ትለያለሽ እኮ በጣም ምርጥ ነሽ፣ ምርጥ እህት እኮ ነሽ ብላ ድንብላልን አመሰገናት። ድንብላል ያ ሁሌም ወደዛም እዚህም እያለች ቤተሰቦቿን ትንከባከባለች። ምንም ገንዘብ እንኳን ባይከፍላት ግን ወይዘሮ ሚላት ለምታደርግላቸውና እዚህ ቤት ያለው ነገር ለቤተሰብ ያላት ነገር በጣም ትልቅ ነገር ነውና ድንብላል በጣም ልዩ ሴት ልጅ ነች። አቶ ኖላዊ ስራውን ቁጭ ብሎ እያለ አንድ ልጅ መጣና ካልገባው አለ። በፍጹም አገባም፣ ከገባ እግርህ ነው የምልህ አለው። እኔ ይገባል ብሎ ለመታገል ፈለገ። አገባም ብያለሁ አገባም። ከዛ ስልክ ካለ አለው። ስልክ አስደወልልኝ አለው። ስልክ አስደወልከኝ አስገባሃለሁ ብሎ እሱ ወደ ፋኖሴ ጋር ስልክ ደወለና ፋኖሴን ሰላም ነሽ እንዴ ነሽ እናቴ ተሻለሽ እንዴ አላት። ኧረ ደህና ነኝ በጣም ደህና፣ ድምጽ በጣም ሲያምር አቤት ግርማ ሞገሱ አለች። እኔ እስካሁን ድረስ እንደዚህ ያንተን ድምፅ አላቅም ነበር። በስልክ እኮ አውርተኛ አታውቅም አቶ ኖላዊን ጠየቀች። እሷም ኖላዊው ደግሞ አይ እኔ እኮ እንደዚህ አትቀልጅ፣ በቃ አንድ ዘፈን ልጄ ራሱ ባዶ እንዳይሆን በእናትህ ለራሱ ጥሩ ነው፣ በእናትህ ጸጉር ጥሩ ስለሆን መላጣ እንዳይሆን ለልጁ ዘፈንለት። እሱም ደግሞ ደስ የሚል የደሴ ዘፈንለት። በቃ አንተ የምታውቀው ይህን የደሴ ዘፈን ብቻ ነው ወይ ሌላ ዘፈን አታውቅም ብላ ቀልደችበት። አዎ በቃ ይሄን ብቻ ነው የማውቀው። ለማንኛውም ደህና ዋይ። ከዛ ልጁን ተናዶ ስልኩ መንጭቁ ተቀበለና በእኔ ስልክ እየተጀናጀንክበት ነው እንዴ ቺክ ብሎ ስልኩን ወስዶበት ወደ ቤት ወደ ግቢው ገባ። ግቢ ውስጥ ግን ያለው ነገር እስካሁን ምንም አልተጣራም። እንኳን እኛ አቶ ኖላዊም አላወቅም። ግን እዚህ ግቢ ውስጥ ያለው ነገር የታወቀ ለታ አቶ ኖላዊን ይሄን ግቢ መቼም ለቆ እንደሚወጣ እርግጠኛ ነኝ። ምን እንደሚሰሩ አይታወቅም። የማይገባ ወንድ የማይገባ ጎረምሳ የለምና በጣም የሚያሰጋ ግቢ ነው። ነገር ግን አቶ ኖላዊ ያው የእንጀራ ጉዳይ ስለሆነ ዝም ብሎ እየጠበቀ ነው። ውስጥ ያለውን ነገር ግን እስካሁን ድረስ ሊያውቅ አልቻለም። ትሁት ደግሞ በጣም ነገር ስለፈለገች ወደ ምናሴ ጋር ሄደች። ምናሴ ጋር ሄዳ ምናሴ ደህና እንደምታይ ምን ሆናለሁ እኔ አሁን እርቦኛል ጋብዘኛ አለችው።
ምንድነው መጋብዝ? በቃ እርቦኛል ብያለሁ፣ እርቦኛል ጋብዘኝ፣ ምን ልጋብዝሽ አላት። በቃ እኔ ብር የለኝም ሲጀመር ገና ስራ መጀመሪ ነው ያለውን ግን ቆቀር ጋብዝሽ ግን ያለው ነገር ግን ምን እንዳረጋችሁ ብትነግረኝ ጥሩ ነው። ምን አረገን? ምንም እኮ አላረግንም እኛ ትንሳኤ፣ ግን እሷ እንድታስጨንቀት አልፈልግም። እኔ እሷን አላስጨነቅኳትም። ለማንኛውም እኔ የምልህ ሂድና አምጣልኝ የሚበላ ምግብ፣ በቃ ቆቀርና ሻይ ያመጣልሻለሁ ብሏት ጥሏት ሄደ። ከዛ ሀንዬ ደግሞ እዛ ከድርጊቱ ወጥታ ወደ በር ስትወጣ መዝሙርና ዩኤል ቁጭ ብሎ ሻይ ቡና እያሉ ነበርና ሀንዬ እንዴት ነሽ ታውቃታለህ እንዴ መዝሙርን አለው ዩኤል። አዎ አውቃታለሁ። እዚህ ምንድነው ወዴት እየሄድሽ ነው? አይ ወደ ሱቅ ልካይ ነው ሉሊት። እቺ ሉሊት በቃ ሰው ማስቸገር ሰው ማስጨነቅ ነው ስራው አይደለ? መቼም ከኃጢአት አትፈራም አለ። በቃ ተጫወቱ መጣው አለ። ግን የት ነው ማቃት ብሎ አንተ የሚያስታውስ ችሎትህ ትልቅ አይደል? እስቲ አስታውሰኝ ብላ ቀልዳባቸው ሀንዬ ወደ ውጭ ወጣች። ከዛ ትንሳኤ ጋር ማታ መቼም ከስራውን ከጨረሰ በኋላ ወደ ትንሳኤ ጋር ሄደ። ትንሳኤ ጋር ሄዶ ምናሴ በቃ አንዳንድ ነገሮችን ካወሩ በኋላ እኔ ወደ ቤት መሄድ እፈልጋለሁ አላት። እሷ ደግሞ እንድትሄድ አልፈልግም አለችው። ከሄድክ ግን ተመልሰህ እዚህ ቤት እንዳመጣ ምግብ ስራልኝና ከዛ ትሄዳለህ። ግን አንድ ነገር እንጠይቅህ፣ እንዴት ነው ግን ብትነግሪኝ፣ እንዴት ነው እንደዚህ የሆንሽው? ምን ደርሶብሽ ነው አላት። አንተስ እንዴት ነው ምን ደርሶብሽ ነው እንደዚህ የሆንከው? በቃ ቆንጆ ምግብ እየሰራን አብረን ይህንን የወደ ሆዳችን እናወራለን። ከዛ ዛሬም ወደ ቤት አልሄደም። ስልኩን ደውሎ ለሀና እንደማይመጣ ነገራት። ሀንዬም በጣም ደነገጠችና ለእናትየው ነገረች። እማዬ አለች። አቤት አለች። ዛሬ እኮ አይመጣም፣ ዛሬ እኮ ምናሴ አይመጣም አለች። ከዛ እሱም ትናንትናም አልመጣም፣ ትናንትናም ውጭ ነው ያደረው አለች። አላወቀችም። ሀንዬ አባቷ ጋር ነበረች። አዎ አልመጣም። እና ምን ይሻላል? ምን አስበው ነው ግን እያልመጣው እንጃ። ይሄ ልጅን ምን እያረገ ነው ግን? ምን አይነት ስራ ትርፍ ስራ እየሰራ ይሆናል ደግሞ ለገንዘብ ቤተሰብ ለማለት? ወይኔ አምላኬ ምን አርጌ ነው? ከዛ ደን ብላል ፈጣሪን አያማሩት ምንም ነገር እያደረገ ጥሩ ነው። ስራ እየሰራም አይመስልም። ግን ጓደኞቹ ጋር የሚያድር ከሆነም ችግር የለውም። በቃ ልጄ እኮ ውጭ አድሮ አያውቅም። ምን አይነት ጸባይ ነው ያመጣው ብላ በጣም ተበሳጨች። በቃ አይዞሽ እማዬ ብላ ሀንዬ እናቷን ማጽናናት ጀመረች። ያው ምናሴ ውጭ ቢያድር ምንም አይሆንም፣ በቃ ጓደኞቹ ጋር ከሆነ ስለዚህ አትጨናነቂ አለች። ቡቱሌ ይቅርታ ለመጠየቅ መጣ። ከዛ ፋኑሴ እግር ላይ ወንበሩን ተሸክሞ ቢወድቅም እሷ ውጣልኝ አለችው። አቶ ኖላዊ ግን በጣም አስተዋይ ነው። ምንም ነገር ቢሰድበውም ግን ወጣት መሆኑን ተረድቶ በቃ ችግር የለውም ተይው ይቅር በይው። እሷ ግን ይቅር መቼም ይቅር አይለውም ኖላዊ፣ ምክንያቱም አንተን ሰድቦሃል። እሱ ግን እባክሽን እኔ ምንም ነገር አልገባኝም፣ ምን ባጠፋ ነው ይሄን ያህል የጠላሽኝ? እባክሽን በመልእክተኛ እዚህ ግቢ እንዳደርስ እንዳልሽን ሰምቻለሁ። ነገር ግን ምንድነው ጥፋቴ ብሎ እንደገና እየጠየቀ ነው። ነግሬሃለሁ እዚህ ግቢ እንዳላይሁት አለችው። ከዛ እሱ ምን አረጌ ነው? አንቺ እኮ ብዙ ነገር ነው አስተምርሽኛል። ለዚህ ኖሮኝ አስተማርሽኝ። ምክንያቱም ከብቱሌን ከጎዳና ያነሳችው እሷ ነች። በፊት የሚኖረው ቤተሰቡ ስለሌለው በሜዳ ነበር። ብቻዋን በጎዳና ላይ እየኖረ ነበር ለረዥም ዓመታት። ነገር ግን ከአረብ ሀገር መታ እሱ መንገድ ላይ አግኝታ ሰው ያደረገችው ፋኖሴ ነች። ፋኖሴ ቤት ተከራይታና አንዳንድ ነገሮችን አግዛ ቡቱሌ ወደ ቤት ገብቶ በራሱ ህይወት እንዲሰራና እንዲኖር ያደረገችው እሷ ነች። ነገር ግን ፋኖሴ ይቅርታ በቃ ብዙ ነገር አስተምረሽኝ ነበር። አንቺ ስታጠቢ እኔም ሳጠፋ ተመካክረን ተዘካክረን ያለፍን ጊዜያቶች ነበሩ። ስለዛ ነገር ሁሉ አመሰግናለሁ። ግን ስለዙ ነገር ይቅርታ በጣም ይቅርታ አድርጊልኝ ብሎ አቶ ኖላዊንም እሷንም ጌታው እርሶም ይቅርታ አድርጉልኝ፣ እኔ አጥፍቼ ከሆነ ምንም ግን የገባኝ ነገር የለም አለ። ከዛ በቃ ምንም ነገር ማድረግ አይቻልም። እሱ በጣም እየከፋውና ሆዱ እየባሰው ከዛ ቤት ወጣ። ምክንያቱም ይሄ ልጅ ቤተሰብ የለውም። እስካሁን ድረስ ፋኖሴ እንደ ቤተሰብ ነበር። ባለፈው ከአቶ ኖላዊ ጋር ተጣልታ እንደ ቤተሰብ የላትም። ሁለቱም ቤተሰብ ስለሌላቸው ቀጥ ብላ እሱ ጋር ነበር የሄደችው። ለተወሰነ ቀናቶች ከእሱ ጋር እስክትታረቅ ድረስ ማንም ዘመድ ስለሌላት ቡቱሌ ጋር ነበር የቆየችው። ቡቱሌ እየጠጣም አንዳንዴ እየሰከረም ቢሆን ግን ልቡን ንጹህ ነው። ምክንያቱም ጥሩ ልጅ ነው። ግን ያው ስካር ከባድ ነው።